በዓለማችን የስለላ ታሪክ ውስጥ እንደ ሆሊውድ ድርጊት ፊልሞች ልብን የሚያንጠለጥሉ አእምሮን የሚያስደምሙና ፈጽሞ ሊታመኑ የማይችሉ እጅግ ጀብደኛ ክስተቶች ተመዝግበዋል። ከነዚህ መካከል በጥር 30 2018 እንደ አውሮፓውያን አቆጣጠር በሌሊት በኢራን መዲና ቴህራን ልብ ውስጥ የተፈጸመውና የክፍለ ዘመኑ ታላቁ ዝርፊያ በመባል የሚታወቀው የሞሳድ የኒውክሌር ማዕደር ዘረፋ ኦፕሬሽን ግንባር ቀደሙ ስፍራ ይይዛል። ይህ ክስተት ተራ የሆነ የስለላ ስራ ሳይሆን የአንድን ግዙፍና ኃይል አገር አቀፍ ጥብቅ ሚስጥር ከቤቱ ጓዳ ገብቶ ማንም ሳያየውና ሳይሰማው ግማሽ ቶን የሚመዝን ብሔራዊ ሚስጥር ጭኖ የመውጣት ወደር የሌለው ጀብዱ ነው። ጥልቀትና አፈጻጸም ለመረዳት የክስተቱን መነሻ የኢራንን የስለላ ጥበቃ የሞሳድ ረቂቅ እቅድና በዚያች አስፈሪ ሌሊት የተከናወነው እያንዳንዱ ደቂቃ በዝርዝር መመልከት ያስፈልጋል። ታሪኩ የሚጀምረው ከዓመታት በፊት ኢራን ለረጅም ጊዜ ፕሮጀክት አማድ በተሰኘው እጅግ ሚስጥራዊ ፕሮግራም አማካኝነት የኒውክሌር ጦር መሳሪያ አቶሚክ ቦምብ ለመስራት ስትንቀሳቀስ እንደነበር ምዕራባውያን በተደጋጋሚ ይከሱ ነበር። ኢራን በበኩሏ የኒውክሌር ፕሮግራሜ ለሰላማዊ የኃይል ማመንጫና ለሕክምና አገልግሎት ብቻ የሚውል ነው በማለት ክሱ ታስተባብል ኖራለች። ኢትዮጵያን አቆጣጠር በ2015 ከዓለም ሀያላን ሀገራት ጋር የኒውክሌር ስምምነት ስትፈራረም ዓለም አቀፍ የኒውክሌር ኃይል ኤጀንሲም ተቆጣጣሪዎቹ በሀገሪቱ ውስጥ ያሉትን የኒውክሌር ጣቢያዎች በሙሉ ነጻነት እንዲጎበኝ ተፈቀደላቸው። በዚህ ጊዜ የኢራን እስላማዊ አብዮታዊ ዘብ እና የሀገሪቱ ከፍተኛ የደህንነት አካላት አንድ ትልቅ አጣብቂኝ ውስጥ ገቡ። የኒውክሌር ቦምብ ለመስራት ያደረጉት የዓመታት ምርምር ዲዛይን ፎርሙላና ብሉፕሪንት የያዙት 10 ሺዎች የሚቆጠሩ ሰነዶች እየተደበቀው ከዓለም አቀፍ ተቆጣጣሪዎች አይን ያረቁት። እነዚህ ሰነዶች ቢገኙ ኖሮ ኢራን ለዓለም ሕዝብ ሳትዋሽ እንደነበር በግልጽ እንደሚያጋልጥባት ሰነዶቹ እንደ አይን ብሌን መጠበቅ ነበረባት። በመሆኑም የኢራን ደህንነቶች አንድ ብልሃት በተሞላበት ውሳኔ ላይ ደረሱ። ሰነዶቹ በከፍተኛ ወታደራዊ ካምፕ ውስጥ ከሚያስቀምጡ ማንም ሰው ፈጽሞ ሊጠራጠር በማይችል ተራ ቦታ መደበቅ። ለዚህ ዓላማ የተመረጠው ቦታ ቴህራን ከተማ ዳርቻ የምትገኘውና በኢንዱስትሪ ቆሻሻዎች በአሮጌ መጋዘኖችና በተዉ ፋብሪካዎች የምታወቀው ሹርባዳ በተባለችው አነስተኛ መንደር ውስጥ የሚገኝ አንድ ደረጃና ምንም አይነት ትኩረት የማይስብ መጋዘን ነበር። የኢራን ደህንነት የኒውክሌር ፕሮግራሙን አጠቃላይ ታሪክ፣ የመሳሪያዎቹን ዲዛይን፣ የሳይንቲስቶቹን ስም ዝርዝርና የምርምር ውጤቶች የያዙ 50 ሺህ ገጾችና 163 የኮምፒውተር ሲዲዎች እጅግ ግዙፍና ከባድ በሆኑ 32 ጥቁር የብረት ካዝናዎች ውስጥ ቆልፈው በዚህ መጋዘን ውስጥ አከማቹት። መጋዘኑ ከውጭ ሲታይ የቆርቆሮ ጣሪያ ያለው፣ በዙሪያው ምንም ወታደራዊ ጥበቃና ዘመናዊ ካሜራ ከትሎ የሚያጠቁ ወታደሮች የሉበት ዝም ብሎ የተተወ ተራ የዕቃ ማከማቻ ይመስል ነበር። የኢራን ስልት የድብብቆች ጨዋታ የሚለው ነበር። ማንም የስለላ ድርጅት የኢራን ኒውክሌር ሚስጥር ለማግኘት ሲያስብ ትኩረትን የሚያደርገው ጥብቅ ጥበቃ ባላቸው የከርሰ ምድር ወታደራዊ ጣቢያዎች ላይ እንጂ በአንድ አቧራማ መንደር ውስጥ ባሉ ተራ መጋዘን ላይ አይሆንም የሚል ጽኑ እምነት ነበራቸው። ሆኖም የእስራኤል ሞሳድ የኢራን እያንዳንዱን እንቅስቃሴ በቅርብ ይከታተል ነበር። የሞሳድ ሰላዮች የኢራን ወታደራዊ መኪናዎች በተደጋጋሚ ወደዚህ አቧራማና የተተወ የሚመስል መንደር ሚስጥራዊ ጉዞ ሲያደርጉ ማስተዋል ጀመሩ። ለ2 ዓመታት ያህል ከ2016-2018 መጀመሪያ ሞሳድ የዚህን መጋዘን እንቅስቃሴ ሌሊትና ቀን ሳይታክት ተከታተለው። በስፍራ የሚገቡትና የሚወጡት ሰዎች ማንነትን አጠና። የህንፃው መዋቅር አሳሰም፣ የጥበቃ ሰራተኞቹን የፈረቃ ሰዓትና የደህንነት ካሜራዎችን አቀማመጥ ከመሰረቱ መረመረም። ሞሳድ በመጋዘን ውስጥ ያለው ነገር ምን እንደሆነ በትክክል ባያውቅም ኢራን ይህንን ያህል ከባድ ሚስጥር በዚህ ቦታ ከደበቀች ውስጡ ያለው ነገር የሀገሪቱ ጀርባ አጥንት ሊሰብር የሚችል መረጃ መሆኑን እርግጠኛ ሆነ። ከዚህ በኋላ የሞሳድ ዋና ዳይሬክተር የነበሩት ዮሲ ካህን አንድ እጅግ አደገኛና ሊታመን የማይችል ውሳኔ ደረሱ። መረጃው በርቀት ሰርቆ ወይም በፎቶ አንስቶ ከመውጣት ይልቅ መላውን ማህደር ከነጋዝናው ሰብሮ በጋር ጠራርጎ ማውጣት። ይህ ውሳኔ በስለላው ዓለም ታይቶ ሰምቶ የማይታወቅ እብደት ነበር። ምክንያቱም በጠላት ዋና ከተማ ውስጥ ገብቶ ግማሽ ቶን የሚመዝን ብረትና ወረቀት ሰርቆ ድንበር አቋርጦ መውጣት በንድፈ ሀሳብ ሆነ በተግባር ፈጽሞ የማይቻል ነገር ተደርጎ ይወሰድ ነበር። እቅዱ ከጸደቀ በኋላ እስራኤል ውስጥ በሚገኝ አንድ ሚስጥር የሞሳድ ማሰልጠኛ ጣቢያ የሞሽራባዳ መጋዘን ትክክለኛና ያልተዛባ ግልባጭ ተገነባ። ሞሳድ ላይ ታሪካዊ ኦፕሬሽን 2 ደረጃ የሚሆኑ ወደ 24 ገደማ እጅግ የተዋጣላቸው የሰለጠኑና የኢራንን ቋንቋ መጥራት የሚናገሩ ልዩ ኤጀንቶችን መረጠ። ከእነዚህ መካከል አንዳንዶቹ አስቀድመው ኢራን ውስጥ የሚኖሩና ከስርዓቱ ጋር በቅርበት ያላቸው የውስጥ አርበኞች ነበሩ። ቡድኑ በእስራኤል ምድር የተሰራው አርቲፊሻል መጋዘን ውስጥ ለወራት ያለ ልምድ አደረገ። ካዝናዎቹ እንዴት በአጭር ጊዜ ውስጥ መከፈት እንደሚቻል፣ የደህንነት ማስጠንቀቂያዎች፣ አላርሞች፣ ገመዶች እንዴት መበጠስ እንደሚቻል፣ ሰነዶችን እንዴት በፍጥነት ማሸግ እንደሚቻልና መቼ ማምለጥ እንዳለባቸው በሰከንዶች ስሌቱ ተለማመዱ። እያንዳንዱ ቡድን የራሱ የሆነ የተለየ ኃላፊነት ነበረው። አንዱ ኤሌክትሮኒክስ ባለሙያ፣ ሌላው ካዝና ሰባሪ፣ ሌላው ሹፌርና አምላጭ፣ ቀሪው ደግሞ የኢራን ፖሊሶች የራዲዮ ግንኙነት ጠላፊ ሆኖ ተደራጀ። ኦፕሬሽን የሚፈጸምበት ቀን ጥር 30 2018 ተብሎ ተቆረጠ። በዚያች ቀዝቃዛና ጨለማ ሌሊት የሞሳድ ኤጀንቶች በተለያዩ አቅጣጫዎች ወደ ቴህራን ሹርባዳ መንደር ተንቀሳቀሱ። የኢራን ጥበቃዎች ፈረቅ የሚቀያየሩበት ሰዓት በማለዳው 1 ሰዓት ላይ መሆኑን በሚገባ አጥንተው ነበር። ስለዚህም ኤጀንቶቹ መጋዘኑን ውስጥ ገብተው ሰነዶቹን ሰርቀውና ምንም አይነት አሻራ ሳያስቀሩ ለማስተዋል የነበራቸው ጊዜ ልክ 6 ሰዓት ከ29 ደቂቃ ብቻ ነበር። ከዚህ ሰከንድ አንዲት ደቂቃ እንኳን ቢያሳልፉ የኢራን ጠዋት ፈረቃ ጥበቃዎች ደርሰው እጅ ከፍንጅ ይዘዋቸዋል። ይህ ማለት ደግሞ የሞት ፍርድ በእስራኤልና በኢራን መካከል የሚቀሰቀሰው ቀጥተኛ ጦርነትና ታሪካዊ ውርደት ማለት ነበር። ሌሊት 4 ሰዓት ከ31 ደቂቃ ሲል የሞሳድ የሳይበርና ኤሌክትሮኒክስ ባለሙያዎች
የመጀመሪያውና ወሳኝ እርምጃ ጀመሩ። በመጋዘኑ ዙሪያ የተገመቱን የደህንነት ካሜራዎችና የጥበቃ ማስጠንቀቂያ ስርዓቶችን ዋናውን የቁጥጥር ማዕከል ሳይጠራጠሩ ሙሉ በሙሉ አቋረጧቸው። ስርዓቱ ለኢራን ደህንነቶች ሙሉ ነገር ሰላም ነው የሚል ምሽት ምልክት እንዲያሳይ ተደርጎ ተጠለፈ። ቀጣዩ እርምጃ ወደ መጋዘኑ ውስጥ ሾልኮ መግባት ነበር። ኤጀንቶቹ ልዩ ብረት መቁረጫ መሳሪያዎች በመጠቀም የመጋዘኑ ወፍራም በሮችና መቆለፊያዎችን ድምፅ ሳያሰሙ ከፈቱ። መጋዘኑ ውስጥ ሲገቡ የጠበቃቸው እይታ ግን እጅግ አስደንጋጭ ነበር። 32 ግዙፍ ጥቁርና እጅግ ወፍራም የሆኑ የብረት ካዝናዎች ተሰድረው ይጠብቋቸዋል። እነዚህ ካዝናዎች ተራ የባንክ ካዝናዎች አልነበሩም። የማይፈነዱ በእሳት የማይቃጠሉና ማንም ሰው በቀላሉ ሊሰብራቸው የማይችሉ ልዩ የደህንነት ሳጥኖች ነበሩ። ጊዜው በፍጥነት እየሮጠ ነው። እያንዳንዱ ሰከንድ የሞትና የህይወት ጉዳይ ነው። ሞሳድ 32ቱንም ካዝናዎች ሰብሮ ለመክፈት በቂ ጊዜ እንደሌለው ስለሚያውቅ አስቀድሞ ባገኘ የስለላ መረጃ መሰረት የትኞቹ ካዝናዎች እጅግ ሚስጥራዊና ወሳኝ የሆኑትን መረጃዎች እንደያዙ ለይቶ አውቆ ነበር። ካዝናዎቹን ለመክፈት የተጠቀሙትም ቴክኖሎጂ ደግሞ የኦፕሬሽኑ ሌላኛው አስገራሚ ገጽታ ነው። ተራ የብረት መጋዘን ወይም ፈንጂ መጠቀም አይቻልም። ፈንጂ ከተጠቀሙ ድምፁ የኢራን ፖሊሶች ይጠራል። መጋዝ ከተጠቀሙ ደግሞ ብረቱን ለመቁረጥ ቀናት ይፈጅባቸዋል። ስለዚህ የሞሳድ ኤጀንቶች አብረዋቸው ይዘውት የገቡት የሙቀት መጠን 3600 ዲግሪ ሴንቲግሬድ በላይ የሆነ ማንኛውም አይነት የብረት ውህድ በደቂቃዎች ውስጥ እንደ ሰም አቅልጦ መብሳት የሚችል ልዩ የፕላዝማ አቅላጭ ነበሩ። ይህ ማቅለጫ ሲሰራ ከፍተኛ የሆነ ብርሃንና ሙቀት ስለሚፈጥር የመጋዘኑ የውስጥ ክፍል እንደ እሳት ቶን ይንቀለቀል ነበር። ኤጀንቶቹ በከፍተኛ ጥንቃቄ በላብ የተጠመቁ እና ከጊዜው ጋር የተሽቀዳደሙ ካዝናዎቹን መቅደድ ጀመሩ። ማቅለጫው የካዝናዎቹን ወፍራም የብረት በሮች ሲበሳቸው ውስጥ ያሉት ሚስጥር የወረቀቶች እንዳይቃጠሉ እጅግ ከፍተኛ ቴክኒክ ክህሎት እና ጥንቃቄ አስፈልጎ ነበር። ልክ በታቀደው ሰዓት የተፈለጉት ካዝናዎች ተከፈቱ። ከውስጥም የወጣው መረጃ የሞሳድ ኤጀንቶች ሳይቀር ያስደነገጠ ነበር። በ10 ሺዎች የሚቆጠሩ ኦሪጂናል የፋርስ ቋንቋ ሰነዶች፣ የአቶሚክ ቦምብ ንድፎች፣ የዩራኒየም ለማበልጸግ የተደረጉ ስሌቶች፣ ኒውክሌር ጦር መሳሪያ ሚሳኤል አናት ላይ እንዴት መቅጠም እንደሚቻል የሚያሳዩ ብሉፕሪንቶችና የኢራን ከፍተኛ ሳይንቲስቶች የፈረሙባቸው ሚስጥራዊ ማስታወሻዎች ነበሩ። በተጨማሪም 163 የኮምፒውተር ሲዲዎች በቦታቸው ተገኝተዋል። ሌሊቱ እየገፋ ሰዓቱ ወደ ማልዳ የተጠጋ ሲመጣ ኤጀንቶቹ ልብ ይበልጥ መጨመር ጀመረ። ጠዋት 1 ሰዓት የፈረቃ ለውጥ ሊደርስ ጥቂት ሰዓቶች ቀርተውታል። ቡድኑ በፍጥነት የተገኘ ሰነዶች በሙሉ ልዩ ሁኔታ በተዘጋጀ ከረጢቶች ውስጥ ማሸግ ጀመሩ። የሰነዶችና የሲዲዎች አጠቃላይ ክብደት በትክክል ግማሽ ቶን 500 ኪሎ ግራም ይመዝን ነበር። ይህን ያህል ግዙፍ ጭነት ይዞ ከኢራን መውጣት እጅግ ፈታኝ የኦፕሬሽን ክፍል ነበር። ሰነዶቹን አስቀድሞ በተዘጋጁና የንግድ ዕቃ በሚመስሉ 2 ተራ የጭነት መኪናዎች ላይ ተጫኑ። ከማለዳው 12 ሰዓት ገደማ ማለትም ጠባቂዎቹ ሊወጡ 1 ሰዓት ሲቀራቸው የሞሳድ ቡድን ምንም አይነት ዱጋና አሻራ ሳይቀር የመጋዘኑን በሮች መልሶ ዘግቶ ከሹርባዳ መንደር ተሰወረ። ልክ ጠዋት 1 ሰዓት ሲሆን የኢራን የጠዋት ፈረቃ ጥበቃዎች መጋዘኑ ሊረከቡ መጡ። የውጭ በር እንደተለመደው ዘግተዋል። የደህንነት ካሜራዎች እየሰሩ እንደሆነ ያሳያሉ። ሆኖም ወደ ውስጥ ዘልቀው ሲገቡ የጠበቃቸው እይታ የህይወታቸውን አስከፊ ቅዠት እውን ያደረገ ነበር። ወፍራሞቹ ጥቁር ካዝኖች በከፍተኛ ሙቀት ተቀደዋል። በሮቻቸው ተከፍተዋል። እናም የኢራን ጀርባ አጥንት የሆነው የኒውክሌር ሚስጥር በሙሉ ባዶ ሆኗል። ጥበቃ ሰራተኞቹ ደንግጠው ለከፍተኛ የደህንነት አዛዦች ሪፖርት አደረጉም። በቴህራን የደህንነት መስሪያ ቤቶች ውስጥ የተፈጠረው ሽብር፣ ጩኸትና ድንጋጤ በቃላት ሊገለጽ የሚችል አልነበረም። ጠላት መዲናችን ውስጥ ገብቶ እጅግ ሚስጥራዊ የሆነው መረጃችንን ጠራርጎ ወስዶታል የሚል ዜና የኢራን የስለላ ተቋም ራቁቱን ያስቀረው ውርደት ነበር። ወዲያውኑ የሀገሪቱ ድንበሮች በሙሉ ተዘጉም። አውሮፕላን ማረፊያዎች በቁጥጥር ስር ዋሉ። 10,000 የሚጠጉ ፖሊሶች የደህንነት አባላት አፍና አፍንጫቸውን ሸፍነው በአፋጣኝ አህሳ ጀመሩ። በቴህራን ጎዳናዎች ላይ እያንዳንዱ ተሽከርካሪ ይፈተሽ ጀመር። ነገር ግን ሞሳድ ከዚህ ሁሉ ግርግር አንድ እርምጃ ቀድሞ ነበረ። ሞሳድ ግማሽ ቶን የሚሆነውን መረጃ በአንድ መንገድ ሳይሆን በበርካታ የተለያዩ የመሸጊያ መንገዶች እና ድንበር አቋራጭ ህገወጥ አዘዋዋሪዎች በመጠቀም ከኢራን ድንበር አስወጣው። አብዛኛዎቹ መረጃዎች በየብስ በኩል ድንበር አቋርጠው ወደ አጎራባች ሀገራት በተለይም አዘርባይጃን እንደሆነ በስፋት ይገመታል። ከተሻገሩ በኋላ በእስራኤል ላይ አውሮፕላን ተጭነው በሰላም ወደ ቴል አቪቭ ገቡ። የሞሳድ ኤጀንቶች ሁሉም ያለምንም ጉዳት ከኢራን ማምለጥ ቻሉ። ይህ በዓለም የስለላ ታሪክ ውስጥ አንድም ጥይት ሳይተኮስ አንድም ደም ሳይፈስ ተከናወነ። ነገር ግን የጦርነትን ያለ ውጤት ያመጣ እጅግ የረቀቀ ኦፕሬሽን ነበር። መረጃዎቹ እስራኤል ውስጥ ከገቡ በኋላ የሞሳድ ትንታኔ ባለሙያዎች፣ የፋርስ ቋንቋ ተርጓሚዎችና የኒውክሌር ሳይንቲስቶች ለወራት ያለ ሌሊትና ቀን ሰነዶችን ሲመረምሩ ቆዩ። የተገኘው ውጤት እስራኤል ከጠበቀችውም በላይ እጅግ አደገኛና አሳማኝም ነበር። ሰነዶቹ ኢራን አቶሚክ ቦምብ ለመስራት ያላትን ጽኑ ፍላጎት ያካሄደችውን ሚስጥራዊ ሙከራዎችና የደበቀቻቸውን የኒውክሌር ማበልጸጊያ ጣቢያዎች ቁልጭ አድርጎ የሚያሳይ ነበር። የዚህ ኦፕሬሽን ፖለቲካዊና ዲፕሎማሲያዊ ፍንዳታ የተከሰተው ከወራት በኋላ በሚያዝያ ወር 2018 እንደ አውሮፓውያን አቆጣጠር መጨረሻ ላይ ነበር። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቴል አቪቭ የሚገኙ የመከላከያ ሚኒስትር የህንፃ ውስጥ ሆነው የዓለም አቀፉን ማህበረሰብ፣ የዜና አውታሮችና የዲፕሎማቲክ ማህበረሰብ ባስደነገጠ መልኩ አንድ ታሪካዊና ድራማዊ መግለጫ ሰጡ። ኔታንያሁ ከኋላቸው ጥቁር መጋረጃ ተጋርዶ በእንግሊዝኛ ቋንቋ መናገር ጀመሩ። ዛሬ አንድ እጅግ አስደንጋጭ መረጃ ላጋራችሁ ፈልጋለሁ ካሉም በኋላ ከኋላቸው የነበረው መጋረጃ ግልጥ ሲል ልክ እንደ ቤተ መጽሐፍ መደርደር የተደረደሩ በሺዎች የሚቆጠሩ ኦሪጂናል የፋርስ ቋንቋ ሰነዶች፣ ማህደሮችና ሲዲዎች ታዩ።
ኔታንያሁ ጣታቸውን የጠቆሙ ኢራን የኒውክሌር ቦምብ ለመስራት አልሞከርኩም ስትል ዋሽታለች። 100,000 ጊዜ ዋሽታለች። እኛ ደግሞ ማስረጃው ይኸው ከራሳቸው መጋዘን አውጥተነዋል በማለት የኢራን የስለላና የደህንነት ተቋም በአደባባይ አወረዱት። ይህ መግለጫ በዓለም አቀፍ የፖለቲካ መድረክ ላይ እንደ ኒውክሌር ቦምብ ነበር የፈነዳው። የዚህ የሞሳድ ኦፕሬሽን ውጤት የስለላ ድል ብቻ የሚያበቃም አልነበረም። ከጥቂት ቀናት በኋላ የአሜሪካው ፕሬዚደንት ዶናልድ ትራምፕ ይህን የሞሳድ የሰነድ ማስረጃ ዋቢ ማድረግ ዩናይትድ ስቴትስ ከኢራን የኒውክሌር ስምምነት ሙሉ በሙሉ እንደምትወጣና በኢራን ላይ እጅግ ከባድ የኢኮኖሚ ማዕቀብ እንደምትጥል በይፋ አወጁ። ኢራን ዓለም አቀፉን ማዕቀብ አንስታ ኢኮኖሚያን ለማሳደግ የነበራትን ህልም በሞሳድ የ6 ሰዓት ኦፕሬሽን ምክንያት ሙሉ በሙሉ በኖ ጠፋ። የሀገሪቱ ገንዘብ ሪያል ዋጋው በከፍተኛ ደረጃ አሽቆለቆለ። የውጭ ኩባንያዎች ከሀገሪቱ ወጥ እናም የውስጥ ፖለቲካ ውጥረት ዳግም አገረሸም። ከዚህ በኋላ የዚህ ኦፕሬሽን ትልቁ ስኬት በኢራን መንግስትና ደህንነት መዋቅር ላይ የፈጠረው የስነ ልቦና ስብራት ነው። እንደ ሀገር የራሷን ከፍተኛ ሚስጥር በገዛ መዲናዋ ከገዛ ወታደሮቿ እይታ ስር መከላከል ካልቻለች ሌላ ምን ነገር መጠበቅ ትችላለች የሚለው ጥያቄ የኢራን መሪዎች እንቅልፍ ነሳቸው። ይህ ኦፕሬሽን በኢራን ወታደራዊ አዛዦች መካከል ከፍተኛ የሆነ ጥርጣሬ መንፈስ እንዲፈጠር አደረገም። በውስጣቸው የገባው የእስራኤል ሰላይ ማን ነው፣ መጋዘኑ ሚስጥር ማን አሳልፎ ወጣ የሚለው የእርስ በርስ መጠራጠር የስለላ ተቋሙን ከውስጥ ባለ በርካታ የደህንነት ኃላፊዎች ከስልጣናቸው ተባረሩ፣ ታሰሩ፣ አልፎም ታርፎ ሚስጥራዊ በሆነ መንገድ ተገደሉ። በማጠቃለያው በ2018 የኒውክሌር ማህደር ላይ የተፈጸመው ይህ የሞሳድ ኦፕሬሽን ዘመናዊውን የስለላ ጥበብ በቴክኖሎጂ ልቀት የሰው ልጅ ጀብደኝነትና ከማይበገረው ድፍረት ጋር ሲዋሃድ ምን ሊፈጠር እንደሚችል ያሳየ ሕያው ምስክር ነው። የሹርባዳ አቧራማ መጋዘን ዛሬም ድረስ ቆሞ ሊሆን ይችላል። ነገር ግን ያቺ ታሪካዊ ሌሊት የዓለምን የጂኦፖለቲክ አቅጣጫ የቀየረች የኢራን ኒውክሌር ህልም ያጋለጠችና የሞሳድ በዓለም ላይ ካሉ የስለላ ድርጅቶች ሁሉ እጅግ አደገኛና የማይገመተው አድርጋ ያስመዘገበች የማይረሳ ታሪክ ምዕራፍ ሆኖ ትኖራለች። የዚህ ጀብዱ አስተጋባ አሁንም ድረስ በመካከለኛው ምስራቅ የፖለቲካ ኮሪደሮች ውስጥ በግልጽ እየተሰማ ነው።